አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢትዮጵያ ተከታታዮች እንዲሁም ክርስቲያን ወገኖችን ሰላም ብያለሁኝ። ዛሬ ይዤ የመጣሁት የበስቡሳ አሰራር ነው። በስቡሳ በሙከሰራት ነው የምሰራው እና ግብአቴን እንደዚህ ካዘጋጅቻለሁኝ። አንድ እንቁላል አለኝ። በአንድ እንቁላል ነው የምሰራው። ስኳር ጨመርኩኝ። ከዛ ግሽጣ አረኩኝ። ቫኒሊያ ትንሽ አረኩለሽ የእንቁላሉን ሽታ እንዲያጠፋው። እኔ ሙከሰራት ነው የምጠቀመው፣ እናንተ ወተት መጠቀም ትችላላችሁ። ጆዝ ሂንድ ጨመርኩኝ፣ ትንሽ ዘይት ጨመርኩበት። ከዛ እንደዚህ ከአንድ ጋር ታደባልቁታላችሁ። እዚህ ጋር ሰሚት ጨመርኩኝ። አዲስ ነኝ፣ ሰብስክራይብ እና ላይክ ኮሜንት ጣፉልኝ ማለት ነው። እዚህ ጋር ቤኪንግ ፓውደር ጨመርኩኝ። ሙከሰራት ስለምጠቀም ትንሽ ውሃ አስፈልጎ ጨመርኩኝ። እናንተ በወተት ከሆነ የምትጠቀሙት ውሃ መጨመር የለባችሁም። እዚህ ጋር ትንሽ ዘይት አርጌ ቂጡ እንዳይዛም አነካካሁት ማለት ነው። ከዛ ወረቀት ነው የተጠቀምኩት። እንደዚህ ጨርሻለሁኝ። ከላይ ግሽጣ ታደርጉበታላችሁ። በአንድ እጅ ስልክ ስለያዝኩ ነው ያላስተካከልኩት፣ ይቅርታ። ከዛ ግሽጣውን ከላይ እንደዚህ ታደርጉበታላችሁ። ፍሩን ከዛ 180 አድርጋችሁ ለ25 ደቂቃ ታቆዩታላችሁ። ከላይ ደግሞ ለ7 ደቂቃ ወይ ለ10 ደቂቃ ታቆዩታላችሁ። እኔ ከላይ ስኳር አንደኛዋ ስኳር ትወዳለች፣ አንደኛዋ ስኳር አትወድም። እዚህ ጋር አንድ ስኳር አረኩና አንድ ሁለተኛ ስኳር እና ውሃ ጨመርኩ። ስኳር ባረኩት ትንሽ ሄልና ሎሚ ጨምሬ እንደዚህ ካዘጋጅቸዋለሁ ማለት ነው። እናንተ ከፈለጋችሁ ሁሉንም መቀባት ትችላላችሁ። ሁሉንም ስኳር ስለማይጠቀሙ ነው። እና አዲስ ነኝ፣ ሰብስክራይብ እና ላይክ ኮሜንት አስተያየት ሰጡኝ ማለት ነው። እና እስካሁን ስለተከታተላችሁኝ በጣም አመሰግናለሁ።